ኳንተም ፊዚክስ ስለሚባለው የሳይንስ ዘርፍ ሰምታችሁ ታውቃላችሁ? ይህ ጽንሰ ሀሳብ የሚያጠናው ከ1 ናኖሜትር በታች ስላሉ ነገሮች ነው። በኳንተም መካኒክ ሱፐርፖዚሽን ህግ መሰረት አንድ ሰው በአንድ ጊዜ 40 ቦታ ሊታይ ይችላል። ኳንተም መካኒክስ ውስጥ ይህ ሱፐርፖዚሽን የሚባለው ሀሳብ ምንድነው የሚለው አንድ ኤሌክትሮን የሆነ ፓርቲክል ሁለት ስቴቶች ላይ መኖር ይችላል። እዚህም ጋር መኖር ይችላል። ግን እኛ ስናየው አንዱን ቦታ ይመርጥና እዛ ጋር ይታያል። ይሄ ነው ሱፐርፖዚሽን ማለት። ሌላው ደግሞ ኳንተም መካኒክስ ውስጥ ያለው ሀሳብ አንሰርቴኒቲ ፕሪንሲፕል ይባላል። ይህ መርህ ምንድነው የሚለን አንድን ፓርቲክል ኤሌክትሮንም ሆነ ፕሮቶን ስፒዱን በደንብ ባወቅነው ቁጥር ቦታውን ለስ እያወቅነው እንመጣለን። ቦታውን በደንብ ስናቅ የስፒዱ እውቀታችን ይቀንሳል። ስፒዱን በደንብ በትክክል አኩሬትሊ እየለካነው ስንመጣ ደግሞ ቦታውን እያጣነው እንመጣለን። ሁለቱንም በተመሳሳይ ሰዓት በትክክል መለካት አንችልም። የአንዱ ልክነት ሲጨምር የአንዱ ይቀንሳል። የስፒዱ እና የፖዚሽኑ ማለት ነው። ሪቻርድ ፌማን የኳንተም ፊዚክስ ኤክስፐርት አንድ ጊዜ ምን አለ? ኳንተም ፊዚክስን የተረዳችሁ ከመሰላችሁ አልተረዳችሁትም ማለት ነው ብሎ ተናግሮ ነበር። ምን ማለቱ ነው? ኤክስፐርቶች ፕሮፌሽናሎች ራሱ በፊልዱ አልተረዱ እና እኛ የተረዳነው ከመሰለን አልተረዳነውም ማለት ነው። በጣም ውስብስብ ከመሆኑ የተነሳ ማለት ነው። የሳይንሱ ዓለም ውስጥ በተለይ ደግሞ ፊዚክስ ውስጥ በጣም ታላቁ ክርክር፣ በጣም ታዋቂው ክርክር እስኪጣሉ ድረስ ያደረሳቸው ክርክር የማክስ ፕላንክ እና የአይንስታይን ክርክር ነው። ማክስ ፕላንክ በኳንተም መካኒክስ 100% ያምናል። አይንስታይን ግን ልክ አይደለም ነው የሚለው። አይንስታይን የኔ ጽንሰ ሀሳብ የአንጻራዊነት ጽንሰ ሀሳብ ወይም ሪላቲቪቲ ነው ልክ ነው የሚለው። ያ ደግሞ ኳንተም መካኒክስ ልክ ነው የሚለው። ሁለቱም ቲዎሪዎች ጽንሰ ሀሳቦች ሙከራ ሲካሄድባቸው ሁለቱም ትክክል እንደሆነ ያሳያል። ሂሳባቸውም ማቴማቲካሊ ሁለቱም ልክ ናቸው። ግን የትኛውን እንቀበል የሚለው አሻሚ ሆኖ ተገኘ። ሪላቲቪቲ የሚያብራራው ስለ ትልልቅ እቃዎች ነው፣ ስለኛ፣ ስለ ፕላኔቶች፣ ስለዚህ ከ1 ናኖሜትር በላይ ስላሉ ነገሮች። ኳንተም መካኒክስ ደግሞ ከዛ በታች ስላሉ ነገሮች ነው። እዛ ውስጥ ያሉ የፊዚክስ ህጎች እንደዚህ አይደሉ፣ ይለያያሉ። ሙሉ ዓለሙን ሙሉ ፊዚክስን የትኛው አብራራ ነው ክርክሩ፣ የትኛው እውነት ነው ክርክሩ። እና የሆነ ቀን እነዚህ ሁለት ቲዎሪዎች ናቸው ፊዚክስ ውስጥ በጣም ትልቆቹ፣ ሳይንስ ውስጥ ሪላቲቪቲ እና ኳንተም መካኒክስ። የሆነ ቀን እነዚህን ቲዎሪዎች አደባልቀን ዘ ግራንድ ዩኒፋይድ ቲዎሪ የሚል ቲዎሪ እናመጣለን ብለው ያስባሉ ሳይንቲስቶች። ይህን ቲዎሪ ስናገኘው በቃ ጨረስን ማለት ነው። ሁሉንም ነገር አወቅን ማለት ነው። ይህን ቲዎሪ ስናገኘው የፈለግነውን ነገር ፕሬዲክት ማድረግ እንችላለን። ነገ ቁርስ የምንበላውን ካልኩሌት አድርገን ማወቅ እንችላለን። ይህን ዘ ግራንድ ዩኒፋይድ ቲዎሪ የሚለውን ካገኘን ማለት ነው። ያው ስለ ኳንተም መካኒክስ አውርተን ስለ ሽሮዲንገር ድመት ማውራት ግዴታ ነው። ሽሮዲንገር ስካት ሰምታችሁት ይሆናል ከዚህ በፊት። ይሄ ነገር የኤክስፐሪመንት ስም ነው። ኤክስፐሪመንቱ ምንድነው? የሆነ ቦክስ ውስጥ ድመት አስቀምጠን ያቺ እና ቦክሱን ከዘጋ ነው፣ ያን ሳጥን ከዘጋ ነው፣ ያቺ ድመት እዛ ሳጥን ውስጥ ሞታለችም በህይወትም አለች። ከፍተን ካላየነው በስተቀር ማወቅ አንችልም። ኳንተም ፊዚክስ ምንድነው የሚለን? ሞታለችም በህይወት አለችም። እና እኛ ከፍተን ስናየው ከሁለቱ አንዱን መርጣ ትይዛለች። እንደ ሱፐርፖዚሽን ነው ማለት ነው። ቀደም ያልኩት ነገር ስንከፍተው ከሁለቱ መርጣ አንዱን ትይዛለች። ይሄ ኤክስፐሪመንት በጣም ታዋቂ ነው። ሰምታችሁት እንደሆነ ተስፋ አደርጋለሁ። ኳንተም መካኒክስ ውስጥ ሌላኛው ትልቁ ሀሳብ ዘ ደብል ስሊት ኤክስፐሪመንት ይባላል። ይህም ሌላ ኤክስፐሪመንት ነው። ምንድነው የሚደረገው? የሆነ ባር ያመጡና ሁለት ቀዳዳ እንዲቀዱበታል። ከዛ በውስጡ ኤሌክትሮኖች ወይም ፕሮቶኖች ይተኩሳሉ በሁለቱ ቀዳዳዎች መሀል ማለት ነው። እና እነዛ ፓርቲክሎች ሄደው በቀዳዳው አልፈው እዛ ግድግዳው ጋር ሲያርፉ ሁለት መደዳ ነው መስራት ያለባቸው። ግን እኛ እያየናቸው ካልሆነ ያልፉና 5 ወይ 6 መደዳ ነው የሚሰሩት። ግን የሆነ ሰው የሆነ
ኮንሽየስነስ ያለው ነገር እያያቸው ከሆነ በዛ በኩል ያልፉና 2 መስበር ብቻ ነው የሚሰሩት እና ማየት የዛን ኤክስፐሪመንት አውትካም ውጤቱን ይቀይረዋል ማለት ነው። የሆነ ኮንሽየስ ነገር ስላየው ብቻ ይቀይረዋል ውጤቱን። ይህን ሳይንስ የለመደው ነገር አይደለም እና ማብራሪያም እስካሁን አልተገኘለትም። የሆነ ቀን ይገኛል ተብሎ ይታሰባል። ግን ያው ከኳንተም መካኒክስ ዊርድነስ ነገሮች ውስጥ አንዱ ነው እና ሌላኛው ኳንተም መካኒክስ የሚባለው ጽንሰ ሀሳብ የሚያስፈራው ነገር ተሳስቶ አያውቅም። ሁሌ ይህንን ቲዮሪ በተግባር በሞከርነው ቁጥር ትክክለኛ መልስ የሚሰጠን ፕሬዲክት የሆነ የሚገምተው ነገር አለ። ያንን ስናደርገው ይመጣል። ተሳስቶ አያውቅም። ሂሳቡም ትክክል ነው። ኤክስፐሪመንታሊም የእውነት ስንሞክረው ትክክል ይመጣል። ተሳስቶ አያውቅም። ይሄ ነው አንዱ የሚያስፈራው ነገር። በደንብ ያህል ስናደርገው የማይመስል ነገር ሊመስል ይችላል፣ ግን መጨረሻ ላይ አውትካሙ እሱ እንደገመተው ነው በትክክል የሚመጣው። ዲስፕሩፍ ማድረግ አይቻልም። ትክክል ነው፣ ግን መረዳት አልቻልም። ኳንተም መካኒክስ ስል ስለ የትኛው ዓለም እያወራ ነው ብላችሁ ልታስቡ ትችላላችሁ። በቀላሉ ላስረዳችሁ። እኛ የተሰራ ነው ከሴል ነው። አንድ ትልቅ ኦርጋኒዝም የተሰራው ከሴል ነው እና እነዛ ሴሎች ደግሞ ከአተሞች ነው የተሰሩት። ሴሎቹን ከከፋፈልናቸው አተሞች ይመጡልናል። አተሞቹን ደግሞ ስንከፋፍላቸው 7 አቶሚክ ፓርቲክሎች ይሆናሉ። ፕሮቶን፣ ኒውትሮን እና ኤሌክትሮን። እነዚህ ፕሮቶን፣ ኒውትሮን እና ኤሌክትሮን ያሉበትን ዓለም ነው ዘኳንተም ሪያልም ወይም የኳንተም ፊዚክስ እዛ ላይ ነው የሚሰራው። እዛኛው ዓለም ላይ ነው የሚሰራው። በጣም ጥኝኒት ዓለም፣ ከ1 ናኖሜትር በታች የሆነ ነገር ሁሉ እዛ ዓለም ውስጥ ገብቷል ይባላል። ኳንተም ዓለም ውስጥ እና እዛ ዓለም ውስጥ የኳንተም ፊዚክስ ህጎች ይሰራሉ ማለት ነው። እኔ አሁን ከማንም ተሽዬ አይደለም፣ እንዲህ አይነት ነገሮችን መማርና ማውራት ደስ ስለሚለኝ ነው። እንደኔ ከሆናችሁ እና ቀጣይ ደግሞ ሌላ ቪዲዮ ስሰራ እንዳያመልጣችሁ ፎሎ አድርጉ።